ዳዋያስ አንዳንድ ያዙ መቅረሻ ብራዘሮቼ ዱኔክ ጀማ ዞናን ናዮ ዱነክ ሴቷ ዱነክ ጋዙ ዱነክ ናሚ ሆዱን አይችልም። እውነት የሆዱ ነገር አይሆንም። አቤት ከተተው አንተ ሬሽን ይበላል። ተሻሙት እንዲህ ወደ ላይ እሺ ጋይስ ላይላ ጉርሳት ዳኑዬን አንድ ጉርሻ እንደ ዳኑዬ የኔ እናት ዳኑዬ እህቴ ውዷ እህቴ እናቴ እሺ ጋይስ አሁን ወደ ሰርፕራይዛችን ሄዳለን። ጥያቄ ይቀርብላችኋል። አው መጣይ ሁለት ሰው ላስገባ ገስት ገባ ውጣ ሶሶ አይሆንም ገስት ሲሲ ሮይ ቴንክ ዩ ሶ ማች እሙአይኔ ጆን ፋሚሊ ቴንክ ዩ ሶ ማች ቢግ ላቭ ኤንድ ቢግ ሪስፔክት። እሺ ወንበር አምጪልኝ። ይሄን ወንበር አምጡት እዚህ ጋር ወደ ሰርፕራይዙ ነው። አምጣ ወንበሩን እዚህ ጋር ትሪሎም ጋይ ነይ ብራዘሬ ወንድሜ የታል ብራዘሬ ና ወደ ሰርፕራይዙ ቆይ ይኸውላችሁ አሁን ሰርፕራይዙን ልንገራችሁ ጋይስ። ሶፍት የያዘ ሰው የለም ችግር የለም ሲመጣ አጠረጋለሁ ችግር ወይ ጨርቅ ፎጣ አምጣልኝ ከሻወር ቤት። እሺ ጋይስ አሁን ሰርፕራይዙን ልንገራችሁ ፋሚሊ። ሰርፕራይዙ እንግዲህ ይቅርታ እንዴ ጋይስ። እሺ ጋይስ ሰርፕራይዙ እንግዲህ ያው እኔም በወጣትነት ስሜት ግፊት ብዙ ነገር ውስጥ መግባት ይታወቃል። ያው እግዚአብሔር ሳያበዛ ምሮኛል። ውብዬ ብራዘር ቴንክ ዩ እና እግዚአብሔር ሳያበዛ ሳይቶ ብዙ ነገር አስተምሮኛል። በሰራውት ጥፋት ማለት ነው በወጣትነት ግፊት እና የወጣትነት ስሜት ይሄ በልበል አርጋርግ የሚለው ስሜት ጥሩ እንዳልሆነ ያ ስሜት ደግሞ እንደሚጎዳ እንጂ እንደማይጠቅም የሚያሳይ የራሱን የህይወት ታሪክ አጎቴ ዳይ ድሪባ እንግዲህ መጽሐፍ ጽፎ ጨርሷል። ያው ወደዚህ የደስታ ምንጭ ብራዘሩ ና እኔ ኢንተርቪወር ነኝ። አሁን ደዋን ኢንተርቪው እናደርጋታለን። ና ወደዚህ አዙረው ወንበር አንተ እዚህ ጋር እንደውም አንተ ፊት ለፊት ተቀመጥ። እኔ ትንሽ በቃ እሺ። ያው ጋዜጠኝነት ላይ ብዙም አይደለሁም እሞክራለሁ እና ደዋይ ገባበል በቃ እሺ እኔ እገባላለሁ እና ጋይስ መጽሐፍ ጽፏል። ከመጽሐፉ ላይ ማለት ነው አንድ
ስቶሪ ነግራችኋል። ታሪኩን ነው የጻፈው፣ ሙሉ የግል ታሪኩን ነው የጻፈው። ከዛ በፊት መናገር የምፈልገው ነገር ካለ ማስተላለፍ የምፈልገው ድምፅ አንዴ። እዚህም ቤት ውስጥ ያላችሁ በቀጥታ የምትከታተሉንን ቤተሰቦች ለዚህ ቀንና ለዚህ ሰዓት ስላደረሰን እግዚአብሔር ይመስገን በጣም እናመሰግናለን። እንግዲህ ከዚህ በመቀጠል ላካፈላችሁ ፈልገው ብዙ የህይወት ውጣ ውረዶችን አሳልፌያለሁ። ያው አስቸጋሪ ሊባል የሚችል የህይወት ውጣ ውረድ ነው ያሳለፍኩት። ያንን ደግሞ በመጽሐፍ መልክ ጽፌዋለሁ። በቅርብ ለህትመት ይበቃና ወደ እናንተ ወደ ቤተሰቦች ይደርሳል ብዬ ተስፋ አደርጋለሁ። ብዙ ነገር ትማሩበታላችሁ፣ ብዙ ነገር ታውቁበታላችሁ። በወጣትነት በስሜታዊነት እና በአንዳንድ ሁኔታዎች ሊፈጠር የሚችሉ ችግሮችን እንዴት ማለፍ እንዳለባችሁ ብዙ ነገር ያስተምራችኋል ብዬ አስባለሁ። እንግዲህ ያው ብዙ ሰው ስለኔ ታሪክ እንደሚያውቀው አንዳንድ ጊዜ የተዛባ ታሪክ የሚቀርባው ግን እውነተኛው ትክክለኛው ነገር መጽሐፍ ላይ ታገኙታላችሁ። በቅርብ ቀን መጽሐፍ ይወጣል። ሞራል። እሺ ኢንተርቪወር ጆን ዳንኤል ይቀጥላል። እሺ አጎቴ ታየር እሺ ከመጽሐፉ ላይ ለቤተሰቦቻችን አጠር ያለች ከመጽሐፉ ላይ ካሉ ስቶሪዎች አጠር ያለች ያስተምራቸዋል በምታስበውን እና ደግሞ መጽሐፉን እንዲጠብቁት ደግሞ አሪፍ ፓርት መርጠ ከመጽሐፉ ላይ ሙሉ አሪፍ ነው። ባይደዌ መጽሐፉን ከጀመራችሁት ማለት ምሳ ራሱ አበሉም ጨርሱታላችሁ ጀምራችሁ እና አሪፍ አንድ ታሪክ ንገራቸው እስካደረሰብህ ጉዳት ድረስ አንድ አጠር ያለች